ከሚስትህ ጋር ግንኙነት ስታረግ እና በተለይ አሉ በተለይ መጀመሪያ ያገባሃት ሴት ስትጀምር ብስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ብስሚላህ ብለህ ጅማዕ ታረጋለህ እሺ ከዛ በኋላ ሸይጣን አርቅልን ነው የምትለው አይደለም እዛ ሌሊት ልጅ ከተረገዘ የተባረከ ልጅና ሸይጣን የማይቀርበው ልጅ ይሆናል ሱብሃንአላህ አልዓዚም ይህችን ብስሚላህ በማለት አው ግን ማን ነው የሚለው አንድ ካሴት አለኝ እኔ የትዳር ህይወት በእስላም ቤተሰብ የሚባለው 4 ካሴት 6 ሰዓት ነው እና ብዙ እናገራለሁ እዛ አሁን ከተናገርኩት አንዱ ይህ ነው ግንኙነት ስታረግ ከሚስትህ ብስሚላህ اللهم جنبنا الشيطان ብለህ ጀምር እላለሁ ይህ ሱና ነው አልኩት ይህን ካሴት አንዲት 3-4 ሴቶች ሆነው ይሰሙት ነበር አለኝ አንዱ ነው የሚነግረኝ ጨዋሽ ሴትዋ ኧረ ሼክ ኢብራሂም ደግሞ ማን እዛ ደርሶ ነው መቼ ነው ምናምን ብላ ለዛ ደግሞ ጊዜ ተሰጥቶት ነው ብስሚላህ የሚለው እዛ ጊዜማ ጭንቅላትህ የለም ብላ አሳቀችን ትላለች እንዴ ምንድነው ብስሚላህ ማለት እኮ መከለከለ ከዛ በኋላ ተዘፈቅ እንደፈለክ ግባ لكن መጀመሪያ ብስሚላህ اللهم جنبنا الشيطان يعني شيطان አርቅልን وجنب الشيطان مما رزقتنا ደሞ አሁን የሚረገዘው ልጅ ደሞ ሸይጣን አርቅለት ብለህ ብስሚላህ ትላለህ ስለዚህ በመግብ በመጠጥ በማንኛውም ጥሩ ስራ የምትሰራው ብስሚላህ ብለህ ከጀመርክ ወለተና አላህ በረካ ይሰጣል